ቤተሰብ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ በመስጠት ላይ ያሉ ፍሰቶች ውስጥ ያሉ መልካም ነገሮችን አዋቂ እላለሁ። አንደኛው ነገር እንግዲህ ለሰዎች ያለንን ነገር መስጠት ነው። 5 ብርም 10 ብርም ትሆን ደስታ ሊፈጥርልን ይችላል። አንዳንድ ጊዜ ገንዘብ ላይኖረን ይችላል፣ ግን ሀሳብ ልንሰጥ እንችላለን። ንፉግ መሆን የለብንም። የሆነ ነገሮች ሰው ሲያማክሩ መስጠት አለብን። ስለዚህ በመስጠት መቀበል ውስጥ ያሉ መልካም ነገሮችን ይላል የዛሬው ቪዲዮ። በዚህ ቪዲዮ እንግዲህ ብዙ እንደምታተርፉ አልጠራጠርም። ይህንን ቪዲዮ አሁን ቢሆን ሼር፣ ላይክ፣ ሰብስክራይብ አድርጉ። እንግዲህ ከጊዜ ጥበት አንፃር ብዙ ለመቅረጽ አልተመቸኝም። እንግዲህ እስካሁን ካደረግነው ነገር ለአንተ እውነተኛ ትርጉም ያለው ለኛ እውነተኛ ትርጉም ያለው እንግዲህ በግለሰብ ደረጃ ሊሆን ይችላል፣ ግሩፕ ደረጃ ሊሆን ይችላል። ምን ተደረገልን? ምን ነገሮች ነው? 2 ነገሮች ያሉ ምክንያት በየወሩ የተወሰነ ነገሮች መስጠት የምንችላቸው ነገሮች ሀሳብ 5 ብር መስጠት ይህን እናደርገዋለን ብዙዎቻችን። እነዚህ ነገሮች የመስጠታችን ነገር ምንድን ነው? መልካም ባህሪ ስብዕና ናቸው። ስብዕናው ጥሩ የሆነ ሰው ሰጪ ነው፣ ያገኛል፣ ይባረካል። በልግስና የሚሰጥ ሰው የተባረከ ሰው ነው። እንደዚህ ያልሆነስ ለህይወቱ አድናቆት ለጋስ ያልሆነ ሰው ደስታ ይርቀዋል። ምን ያስፈልጋል? ስለዚህ መስጠት ጥሩ ነው፣ ደስታ ሊፈጥርልን ይችላል። ግን ገደብ መኖር አለበት። ገደብ ከሌለው ከባድ ነው። ስለዚህ የምንችለውን ያህል መስጠት ነው። ለምን ጊዜ ቢሆን አንድ ነገሮች መስጠት ነው። ሊሚትለስ ነው ሲባል ምንድን ነው? ባሉ ነገሮች ብቻ ነው። ገደብ ያስፈልጋል። ያሉን ነገሮች እየገደብነው ሊሚትለስ ስላችሁ ይሄ በቃ አለ ብለን ዝም ብለን የምናከፋክረው ነገር አይደለም። ገደብ ያስፈልገዋል። ሌላኛው ነገር ምንድን ነው? አንድ ሰው የሆነ ሰዓት አበል ሲሰጠን ደስ ሊለን ይችላል። ሌላኛው ነገር ደግሞ መስጠት ከሰው ፈልገን ወይም ደግሞ የለዛ ሰውዬ ድጋሚ ከሱ እንድናገኝ አድርገን አይደለም መስጠት ያለብን። የምናገኘው ከፈጣሪ መሆኑን አስበን መስጠት ያለብን። ያ ካልሆነ ግን ደስታ ሊፈጥርልን አይችልም። ለምንድን ነው እያልኳቸው ፐርሰናሊ በራሳችን ላይ ደስ የሚል ስሜት እንዲፈጥርልን መልካምነታችንን አጉልተን እንድናሳይ ነው። የእኛ ስብዕና ምን ይመስላል የሚሉ ነገሮችን እንድናይ ነው። ከሰዎች ጋርም ጥሩ ቁርኝት እንዲኖረን ያደርጋል። ለሚያስተውለው ሰው መልካምነታችንን አይቶ በብዙ ነገሮች ልንሳብ ይችላል። አሁን አንዳንድ ሰው እከሌ እኮ መልካም የሚባል ስብዕና የለውም፣ ለጋስ የሚባል ሰው አይደለም ይባላል። አንዳንድ ጊዜ ግን የማናውቃቸው ነገሮች ሊኖሩ ይችላሉ። እንደዛ ያልሆነ ያላደረገው ነገር ምክንያት ሊኖሩ ይችላሉ። አንዳንድ ጊዜ ሰው ሊያጭበረብር ይችላል። የማይሆን ነገሮችን አይቶ ሊሆን ይችላል። ለጋስ አይደለም ይባላል። የውስጡን አናውቅም። መተቸት የለብንም። ራሳችን ላይ ነው መስራት ያለብን። አንዳንድ ጊዜ እንደዛ ሲሆን ያለው። ሌላኛው ነገር ደግሞ በዓለም ላይ ከምንወዳቸው አንዱ ነገር ሙሉ ለሙሉ ለሚወደን ሰው ጥሩ መሆን ነው። ለሚወደን ሰው ጥሩ መሆን። ይሄኛው ግን በእርግጥ በጣም ቻሌንጅ የሚያደርግ ነው። ምክንያቱም በሀዘንም በችግሩም ጊዜ መልካም ነገር ማድረግ ጥሩ ነው። ግን ምን ይፈልጋል? መልካም ማድረግ ጓደኝነት ጊዜ እንደሚፈልግ ሁሉ መልካም ነገሮች ማድረግ ጊዜ ይፈልጋሉ። ስለዚህ ለዛ ለሰውዬ ጥሩ የምንሆነው ነገር ምንድን ነው? ራስን መስጠት ነው። በምን ሰው በህይወቱ ለሚያጋጥማቸው የተለያዩ የህይወት ውጣ ውረድ፣ ጫና፣ መሰናክል ያንን ሰውዬ ልናደምጠው ይገባል። ከፈጣሪ የተሰጠን ነገር አንደኛው ማውራትና መስማት ነው።
ያንን ሰውዬ ልንሰማው እንችላለን፣ ላንረዳው እንችላለን። በለሰለሰ ምክር የዛን ሰውዬ ልብ ልናጽናናው እንችላለን። ያለበት የኑሮ ሁኔታ ጥሩ ላይሆን ይችላል። ለሰዎች ግን ያለን ነገር ሼር ማድረግ እንደ ስጦታ ልንቆጥረው ይገባል። መምከር፣ ሰዎች ችግራቸውን ሲያጋጥሙ ብዙ ከማውራት ይልቅ አዳምጠን ትንሽ ሀሳብ ብንሰጣቸው ጥሩ ነው። ተሞክሯችንን ሁላ በአንድ ቀን እርግፍ አድርገን ከመናገር ይልቅ በእንደዚህ አይነት ጊዜ ውስጥ በመሀል ትንሽ ትንሽ እያወራን ጸጥ ብለን ብንሰማቸው ምን ያህል ሰዎች እንደሚለወጡ ብናስብ ለመገንዘብ አይከብደንም። ስለዚህ ያለንን መልካም ነገሮች ስናዳብር ምንድን ነው የሚገጥም ነገር አለውልህ ከጎንህ ነን፣ የማይመጣ መፍትሄ የለም የሚል ነገር ለሰው ልንሰጠው ይገባል። ብዙ ጊዜ ግን ሰዎች ወሬን እንደ ገለባ ነው የሚቆጥሩት። ለምሳሌ አሁን ሳይኮሎጂያቸው ጠንቅቆ ካልሆነ ምንም እንደ እንትን አያስቡት። ግን ይህ ቀላል የሚባል አይደለም። አሁን መሰማማት የጠፋበት ጊዜ በማህበራዊ ሚዲያ ተጠምደን ራሳችንን እንዳንደማመጥ ብዙ ነገሮች ይዘውናል። ስለዚህ ምን እናድርግ? እንዲህ አይነት ጊዜ ላይ ራሳችንን እንስጥ። በምን? በችግር ጊዜ። ይህ ደግሞ ለሰዎች ምንን ያሳየናል? ጥሩ፣ ለሰዎች ሁሉ ጥሩ መሆን አለበት። በድርጊት፣ በንግግር፣ በአስተሳሰብ። ይህን ማድረግ ሊከብደን ይችላል። አሁን ሊከብደን ይችላል። ግን እንዴት እናድርግ? በልማድ ነው። ሰው እናስከፋለን፣ እናስቀይማለን። መልካም ነገሮች እንዳናደርግ ብዙ ነገር ይጎትቱናል። ግን ምን እናደርግ? በጎ ነገራችን ላይ ማሰላሰል አለብን። እኛም ጥሩ ነገር እንደሆነ እንዲሰማን ለማድረግ የተቻለንን ጥረት ማድረግ አለብን። ሰዎች ብዙ ነገር ለኛ ሊሰጡን ይችላል። ነገር ግን አንደኛውንም መስማት የለብንም የሚለው የዛሬው መልእክቴ ነው። ሀሳቡ አላለቀም። አሁን እንቀጥልና ቀጣይ ደግሞ እመለስበታለሁ። ሌላኛው ደግሞ ለአስተናጋጅ ጉርሻ ስትሰጡ ጊዜ ከምታደርጉት ጥቂት መጨመር አድርገህ ስጥ። ያው እንግዲህ ይሄ ለአስተናጋጅ የሚሆን ጉርሻ መስጠት ሲባል እንግዲህ በካፌ ላይ ቲፕ መስጠት፣ ለስራ ስጦታ እኔም እንግዲህ ጥንካሬ በትህትና እንዲታዘዙ ለማድረግ ጥረት ማድረግ ነው እንኳን የሚደረግ ነው። ብዙ ሰዎች ያደርጉታል። እንቀጥልበት። ይሄ ካለን ነገር ላይ መስጠት የተሻለ ነገር ነው። አዎ ብዙ ጊዜ የሚደረግ ነገሮች ናቸው እነዚህ። እነዚህን በመስጠት ውስጥ ያሉ ነገር ከሰጠን ጥሩ መልካም ነገሮች ናቸው። ሊዳብሩ የሚገቡ ነገሮች ናቸው። ስለዚህ ላይ ብዙ ነገር አላንዛንም፣ ግን እንቀጥል፣ ጥረት እናድርግ። የምናገኛቸው ነገሮች ብዙ ናቸው። ሌላኛው ነገር ደግሞ አንድን ሰው በቁጣ እያናገርን እያለን ከሆነ እሱ ደረጃ መውረድ አለብን። በቁጣ ከመመለስ ይልቅ በእርጋታ መንፈስ ማናገር ጥሩ ነው። አንዳንድ ጊዜ ግን ቴንሽን ስንሆን እኛም እንድንናገር ሊያደርገን ይችላል። ረጋ ባለ መንገድ መናገር ጥሩ ነው። እነዚህ ሁሉ የነገርኳቸው ነገሮች በምንሰራቸው ስራዎች ሊዳብሩ የሚገቡ ነገሮች ናቸው። አንዳንድ ጊዜ አሁን አንዳንድ ቦታ ላይ እነዚህ ባህሪዎች አይስተዋሉም፣ የሉም። ሄዳችሁ ተነስታችሁ አንዱ ሊላችሁ ይችላል። በጣም ከሚያናድዳችሁ ነገር ካፌ ገብታችሁ አሁን 30 ደቂቃ በላይ ብትቀመጡ ምን ይሰማችኋል? በእርግጥ ይሄ ከተማ ላይ እንኳን አልተለመደም። ትንሽ አንዳንድ አካባቢዎች ላይ ካልሆነ በስተቀር በጣም የሰለጠኑ አሉ በመስተንግዶ ደረጃ። ይህ ጥራት የአገልግሎት አሰጣጥ ደረጃችን ሁላ በመስተንግዷችን ልክ እንደሱ ነው። ስለዚህ ከፍለን ብለን የምንኮራራበት ብቻ ሳይሆን አንድ ቦታ ላይ ስንገባ እኮ መስተንግዷቸው ምን ሊመስል ይችላል የሚሉትን ነገሮች አሰጣጥ የአገልግሎት አሰጣጣቸው ምን ይመስላል የሚሉትን ነገሮች እኮ ታዝበን ነው የምንወጣው። ስለዚህ ትህትናን መላበስ በዚህም ጊዜ ደግሞ ጥሩ ነው። እነዚህ ሁላ እንግዲህ በስጦታ ውስጥ የሚካተቱ ነገሮች ናቸው።
ስለዚህ ሌላኛው ነገር ደግሞ ፈገግ ብለን ማመስገን፣ ሰዎችን በትህትና ማነጋገር። እንዴት ነው በትህትና የምናነጋግረው? መስተንግዷችሁ ጥሩ ነው፣ አሪፍ ነው፣ እናመሰግናለን፣ ያለ ችግር እስካለ አንዳንድ ጊዜ ማለፍ የተሻለ ነው። ለምን መሰላችሁ እንደዛ የምላችሁ? ሁልጊዜ እንዲህ ነህ እንዲያ ነህ የምንል ከሆነ ስሜት ሊጎዳ ስለሚችል ነጠል ባለ መንገድ ለብቻ መናገር የተሻለ ነው። ግን ችግር ሲበዛ መናገር የተሻለ ነው። ስለዚህ እነዚህ ነገሮች ማዳበር አለብን። የዛሬው ቪዲዮ ይህንን ይመስላል። ቻው።